ሰላም እንዴት ናችሁ? ህይወት ነኝ ከነሄ አክሲስ። ዛሬ ፕሬዘንት ላደርግላችሁ ወይም ደግሞ ሼር ላደርግላችሁ የፈለኩት አይዲያ ስለ ሜሴጅ ነው። ሜሴጅ ወይም አሁን ባለው ዲጂታል ዘመን ላይ ፖስቲንጎችን የተለያዩ ሜሴጆችን እንዴት ነው የምናዘጋጀው፣ ፎሎ አፓቸው ምን ይመስላል የሚለው ነው የምናይበት። ምንድነው የመጀመሪያው ሴግመንቴሽን ነው። በማርኬቲንግ እንደምናውቀው ሴግመንቴሽን ኢዝ ፈርስት ኮር ወይም ዘ ፈርስት ታስክ። ያ ማለት ይሄ ሜሴጅ ለማን ነው? ለምሳሌ አንድ ፖስተር እንኳን እያዘጋጀን ቢሆን ኦር ሰም ካምፔጅ ኦር ባነር እያዘጋጀን ቢሆን ያ ባነር ያ ሜሴጅ ማን ሊመለከተው ይችላል፣ ለማን ነው የሚለውን ሴግመንቱን እያንዳንዱን ዲፋይን ማድረግ አለብን። በጂኦግራፊ ሊሆን ይችላል ወይም ደግሞ በጂኦሎጂ ሊሆን ይችላል ወይም ፊዚካል ሳይኮሎጂካል ኦር ቢሄቪየራል ሴግመንቴሽኖችን ተጠቅመን ሴግመንት ማድረግ ይኖርብናል። ሁለተኛው ደግሞ ማለት ደግሞ ኒውትራል ነው። ያ ማለት ሳይድ ሳንይዝ በካምፓኒያችንም ተመርኩዘን ሳይሆን በክላይንትን በኩል ሳይሆን ኒውትራል የሆነ ትሩ የሆነ ኢንፎርሜሽን ሼር ማድረግ ይኖርብናል። ያኔ ኦብጀክቲቪቲ ይባላል። ይሄንም ብዙ ጊዜ ጆርናሊስት ዝማዎች ይጠቀሙበታል ዜናዎች ላይ የተለያዩ ፕሮጀክቶችን ለመስራት። ግን እኛም ደግሞ ለቢዝነሳችን ብንጠቀመው አይከፋም። ሶስተኛው ደግሞ እንደ አካውንታንት ደግሞ ስናስብ ዴቢት ኤንድ ክሬዲት የሚባለውን ሳይድ ቦዝ ሳይድ ባላንስድ አድርጎ ይዞ መሄድ ነው። ያ ማለት ምንድነው? በዴቢት ሳይድ ታይም አለ፣ ኤፈርት አለ፣ የምናወጣው ነገር አለ። በክሬዲት ሳይድ ደግሞ የምናስገባው ነገር አለ፣ ኢንጌጅመንት አለ፣ ሴልስ አለ፣ ሬቨኑ አለ፣ የተመሳሰሉት ነገሮችን የምናስገባው ነገር አለ። እነዚህ ነገሮች ባላንስ አድርጎ ማሄድ ይኖርበታል ሜሴጃችን። ሌላኛው ደግሞ ምንድነው? ሌአውት እና ስፔስ ነው። ሌአውት ማለት የምናስቀምጠው አቀማመጦች ነው። ለምሳሌ ምንድነው? አንድ ፖስተር ወይም ባነር እየሰራን ከሆነ የምንጠቀመው ቶፖግራፊ ምን አይነት ነው? ምን ያህል ዋይት ስፔስ አለን? ዋይት ስፔስ ምንድነው የሚያሳየው? ፕሮፌሽናሊዝምን ያሳያል። ያው ብዙ ጊዜ ዋይት ስፔስን ስንጠቀም ባዶ የሆነ ወይም ደግሞ ክሬቲቪቲ ያልታየበት ሊመስል ይችላል። ነገር ግን ዋይት ስፔስ ወይም ደግሞ ክፍት ቦታዎች የሚያሳየው የኛም ፕሮፌሽናሊዝም ነው። የተወሰነ ቦታ ተጠቅሞ ሞር ኢፌክቲቭ የሆነ ሜሴጅ ማስተላለፍ የተሻለ ስለሚሆን ማለት ነው። ስለዚህ ሌአውት እና ስፔሲንግ ላይ በደንብ አይተን ዲዛይን ማድረግ ይኖርብናል። ሌላኛው እና የመጨረሻው ነገር ደግሞ ታይም ዞን ነው። ታይም ዞን ማኔጅመንት ካልሰራን ኖ ዩዝ። ያ ማለት ምንድነው? አሁን እንደምናውቀው በተለያዩ ሀገሮች ራሳቸውን የሆነ የሰዓት አቆጣጠር ይኖራቸዋል። ስለዚህ እነዛን ሰዓቶች ኮንሲደር አድርገን አይተን ለማን እንደምንልክ መጀመሪያ ላይ አይተናል። አሁን ሰው ለውጪ ከሆነ የውጪዎቹ ታይም ዞን ስንት ሰዓት ነው፣ ሀረቢያን ከሆነ ሀረቢያን ታይም ሰዓት ስንት ሰዓት ነው ብለን ታይም ዞናቸውን ማኔጅ አድርገን በሰዓቱ መፖሰት ነው። ይሄኛውን የሜሴጅ ኮንሰፕት ያነሳውበት ዋና ምክንያት ምንድነው? አንዳንዴ ሜሴጆቻችን ሚስሊድ ሊደረጉ ይችላሉ፣ ሚስ አንደርስታንድ ሊደረጉ ይችላሉ፣ አምባላንስመንት ይታይባቸዋል፣ ሌአውት ላይ ሰራባቸው ይችላል። ስለዚህ እነዚህ ነገሮች ቴክር ብናደርግ ሞር ኤንጌጅመንት እና ሴልስ ወደ ካምፓኒያችን ማምጣት እንችላለን ማለት ይቻላል። እና ለመጨረሻ ጊዜ ሪቫይዝ ለማድረግ ቲፓችንን የመጀመሪያ ሴግመንት እናደርጋለን። ሁለተኛ ኦብጀክቲቭ ነው። ሶስተኛ ባላንስ ማድረግ ነው። ክሬዲት እና ዴቢት ሳይድ የምንለውን ባላንስ ማድረግ ነው። አራተኛ ላይ ደግሞ ሌአውት እና ስፔሲንግን ማየት ነው። በመጨረሻ ደግሞ ታይም ዞንን አይቶ ፐብሊሽ ማድረግ ወይም ደግሞ ሼር ማድረግ ነው ማለት ነው። ስለነበረን ቆይታ አመሰግናለሁ። በሌላ ቪዲዮ እንገናኛለን። መልካም ቀን።